በዱንያ ላይ የሰው ልጅ ባለው ሀብት ልክ ባለው ስልጣን ልክ ትሪት የሚደረግበት መንገድም ይለያያል። ይሄ አላህ የሰጠው የሰው ልጅ የዱንያው ደረጃው ነው። ሁሉም እኩል አይታይም። ደሃና ሀብታም እኩል አይታይም። የተማረውና ያልተማረው እኩል አይታይም። ፈልጎ ሳይሆን የዱንያ አሰራሯ እንደዛ ሆኖ ነው ማለት ነው። በዱንያ እንዲህ እንዳለውም በአኺራ ላይ ልዩነት ደግሞ አለ። አላህን ይበልጥ የተገዛ እሱን የፈራው ሰው ትእዛዙን ያከበረ ሰውና ትእዛዙን ያላከበረ ሰው ሲያምፀው የኖረ ሰው ደረጃቸውን በአኺራ እኩል አይሆንም። ትሪት የሚደረጉበት መንገድ እኩል አይሆንም። ሰው ልጅ ከሞተ በኋላ ነገራቶች በአጠቃላይ አይዘጉም። ከሞተ በኋላ ህይወት ይጀምራል። ከዛ ጀምሮ ትሪት የሚደረግበት መንገድም ይለያያል። ብዙ ጊዜ ሰምታችሁ ይሆናል። የቀብር ኒዕማ አለ፣ የቀብር ቅጣት አለ። የሰዎች አቀሳቀሳቸውም ይለያያል። በፈረስ መሄድ አለ፣ በእግሩ መሄድ አለ፣ አውራው እየታየ መሄድ አለ፣ በልብስ መሄድ አለ፣ ከአርሽ ጥላ ስርም ይሆናል፣ በላብ የሚጠመቅ አለ። ይሄ ሁላ ልዩነት ነው። ይሄ በትንሹ ነው። ከዚህም በላይ ሰፊ የሆነ ልዩነት አለ እና ሰው ልጅ ይበልጥ ትኩረት ሊያደርግ የሚገባው አኺራ ላይ ደረጃው እንዲያምርለት፣ አኺራው ላይ ስራው እንዲያምርለት፣ የተሻለ ትሪት እንዲደረግ መልፋት ያለበት ከዱንያውም በላይ ለአኺራው ነው። ዱንያ ላይ ሆኖ ለአኺራ መስራት ማለት ነው።